በዚህ ጸጥ ባለ ምሽት ምን ፈገግ እንደሚያስብለኝ ታውቃላችሁ? አሁን ላይ ከተማ በሆን ኖሮ ምን አይነት ላይፍ ነበር የሚኖረኝ? ከዛሬ 5 ዓመት በፊት 6 ዓመት በፊት ለሆንም ማስበውን ነገር እያሰብኩኝ ዝም ብዬ ፈገግ እላለሁ አስበዋለሁና አንዳንድ ጊዜ ዙሪያችሁ ያሉት ሰዎች ልትሆኑ ያላችሁትን ነገር ወይም ደግሞ ልትሆኑ የምታስቡትን ነገር በውስጣችሁ ያለውን ነገር ማያከብሩ ከሆነ ልትሆኑ ያሰባችሁትን ነገር ለመሆን በጣም ነገሮችን ያከብዱባችኋል። ስለዚህ ካላችሁበት አውድ ቶሎ ብላችሁ መውጣት መቻል አለባችሁ። እናንተ ስታስቡት የሚያስደስታችሁን መስራት የምትፈልጉትን ልክ ስታገኙት እዛ ነገር ውስጥ ስትሆኑ ሰላም የሚሰማችሁን ያንን ነገር የሚጠሉ ሰዎች ዙሪያችሁ ካሉ ያንን ነገር በጣም እያራቁባችሁ ይሄዳሉ። ዛሬ ላይ እዚህ ጋር ቆም ብዬ ታስበው ከዛሬ 6 ዓመት 7 ዓመት በፊት አዲስ አበባ በነበርኩበት ወቅት የነበረኝን ሁኔታ የነበርኩበትን አውድ አስበውና በጣም ያስገርመኛል። በዚህ በተወደደ ምሽት ያንን ቀን አስቤው ያን ጊዜ ዙሪያ የነበሩት ሰዎች ለዚህ ስራ የነበራቸውን አመለካከትና አስተያየት ተቀብዬ አምኜ ቢሆን ኖሮ ምናልባት ዛሬ ላይ ይሄን ፕሮግረስ ላልመጣ እችላለሁ። በእርግጥ ይሄ ዴስቲኒ አይደለም። በዴሪ ፋርሚንግ ውስጥ ባሳለፍኩባቸው 5 ዓመታት ውስጥ ያየሁት ፕሮግረስ እና ላሳካው ያልኩትን ህልሜን እንደማሳካው እርግጠኛ ሆኜ የተራመድኳቸውን እርምጃዎች ሳስብ እግዚአብሔርን በጣም አድርጌ አመሰግናለሁ። ዛሬ በዚህ ምሽት ወደ እናንተ ለምን መጣሁ ይመስላችሁ? ሁል ጊዜ ውስጣችሁ ያለውን ነገር ከማያከብሩ ውስጣችሁ ያለውን ነገር አፕሪሺየት አድርገው ተጨማሪ ግብአት ከማይሰጧችሁ ሰዎች ዙሪያ ራሳችሁን አርቁ፣ ራሳችሁን አክብሩ። ሁል ጊዜ እናንተ ያልተቀበላችሁትን እናንተን ማንም ሰው ሊያከብራው አይችልም። ምናልባት ዛሬ ላይ እነዛ ጓደኞቼ አሁንም ጓደኞቼ ናቸው ማለትም ያው እንገናኛለን በደንብ። ነገር ግን ያኔ የነበራቸው አስተሳሰብ አሁን ላይ ለዚህ ስራ የላቸውም። ምን ልላችሁ ፈልጌ ነው፣ አንዴ ያሸነፋችሁ እስከምትወጡ ድረስ አትሊስት ከነዛ ሰዎች ራሳችሁን ለመለየት ሞክሩ። ስኬት ማለት ለእናንተ ምን ማለት ነው? ብዙዎች የሚያደንቁትን ነገር አቺቭ ማድረግ ወይም ደግሞ ይዞ መገኘት። የተወደዳችሁ ደስ በሚል ምሽት ፋርሜ ውስጥ ቁጭ ብዬ እያሰብኩኝ አንድ ነገር ወደ ልቤ መጣና ላካፍላችሁ መጣሁኝ። ስኬት ማለት ለእናንተ ምን ማለት ነው? ብዙዎች የሚያደንቁትን ነገር አቺቭ ማድረግ ወይም ደግሞ ይዞ መገኘት። በብዙዎች ዘንድ የሚያስከብር ነገር በአሁኑ ጊዜ ገንዘብ እንደሆነ ይታወቃል። ያን ይዞ መገኘት ወይስ በህይወት ደስተኛ መሆን? አላውቅም የትኛው እንደሆነ ለእናንተ። ነገር ግን እንዲሁ ቆም ብዬ ሳስበው ትላንትና ይሄን አሰብኩኝና ታውቃላችሁ ግብርና በእኛ ሀገር ለብዙዎች በጣም ደስተኛ የማያደርግ ፊልድ እንደሆነ እና የመጣሁበትን የህይወት መንገድ አሰብኩትና አሁን ያለሁበትን ነገር አስቤ በህይወት ስኬት ማለት እናንተ ያመናችሁበት ልባችሁ ውስጥ ያለው ደስተኛ የሚያደርጋችሁ ነገር ማለት ነው። ያ ነገር ደግሞ ለጊዜው በሰዓቱ እናንተ አሳክታችሁት እጃችሁ ላይ እስከምታስገቡት ድረስ ሰዎች በብዙ አይነት መንገድ በጣም የወረደ ነገር እንደሆነ፣ ተራ ነገር እንደሆነ፣ የማይጠቅም እንደሆነ ሊነግሯችሁ ይችላሉ። ነገር ግን ያንን ትግል አልፋችሁ ትግሉ በራሱ ራሱን የቻለ ስኬታችሁን የሚያስውብ ኮከብ ነው የሚሆነው ወይም ደግሞ ድምቀት ነው የሚሆነው። ስለዚህ ያንን ነገር አሳክታችሁት ጨብጣችሁት ሲያዩ ግን ሰዎች በጣም አድማየር ያደርጋችኋል። ከናንተ አልፎ ደግሞ ትውልድን የምትጠቅሙበት በህይወታችሁ ትልቅ የሚያስብላችሁ ወይም ደግሞ ሰዎች ለእናንተ ያላቸውን አመለካከት ሊቀይሩበት የሚችሉበት ፖይንት ሳታደርጉት በፊት ሰዎች የሚያጣጥሉባችሁ ነገር ግን በውስጣችሁ የከበረው ያ ነገር ነው። ስኬት ማለት ውስጣችሁን አዳምጣችሁ ውስጣችሁን ሰምታችሁ ለዛ ነገር ማክሲመም መዋደቃችሁን ተዋድቃችሁ አሸንፋችሁ ያጣጣሉባችሁን ሰዎች ሲያደንቋችሁ መስማት ማለት ነው ብዬ አስባለሁ። ያን ለማድረግ ከእግዚአብሔር ጋር በብዙ ትግል ወደፊት መሄድ አስፈላጊ ነው ብዬ አምናለሁ። አመሰግናለሁ። የተወደዳችሁ እንዴት አላችሁ? ዛሬ አንድ ጥያቄ ጠይቃችኋለሁ። ይህ ጥያቄ በጣም ጄኒውን ሆናችሁ በራሳችሁ የምትመልሱት መሆን መቻል አለበት። የሰው ልጅ የተፈጠረበት የህይወት ዓላማ እንዳለው ይታወቃል። እኔ የተፈጠረበት የህይወት ዓላማ የፈጠረው አምላኩ እንደሆነ አምናለሁ። ያንን ማግኘትና በዛ ውስጥ መኖር ደግሞ ትልቅ ስኬት እንደሆነ አምናለሁ። ነገር ግን የተፈጠራችሁበትን የህይወት ዓላማ ሰፊውን የህይወታችሁን ጊዜ በምትሰጡት ነገር ውስጥ በምን አይነት መንገድ እየገለጣችሁት ነው ወይም ደግሞ በምን አይነት መንገድ እየተገናኛችሁ ነው የሚለውን ነገር ራሳችሁን ገምግማችሁ ታውቃላችሁ ወይስ? እንዲሁም ደግሞ በምንስ እርግጠኛ ናችሁ ያንን የተፈጠራችሁለት የህይወት ዓላማ ያለ መሆኑ በምን እርግጠኛ ሆናችሁ የሚለውን ነገር እንድትመልሱልኝ በትህትና ጠይቃለሁ።